አንዳንዴ ራስን ለማግኘት ከከተማ ወደ ተፈጥሮ መምጣት ያስፈልጋል። እነዚህ ጋር ነው አብረን ቱር እያደረግን ያለ ነው ጋይስ። በእነሱ እንትናና በገብርኤል ማየውን መቤቴን አታምኑም። ዛሬ ደግሞ ጉዞዬን የኢትዮጵያ የተፈጥሮ ድንቅ ወደ ሆነው ወደ ጭስ አባይ ፏፏቴ እናደርጋለን ማለት ነው። ፋይናሊ ደርሰናል። ምንድነው ጋይድ የሚያደርገን የለም። የሆነ ሰው ዝም ብለን እየተከተልን እየሄደን ነው። አይ ቲንክ ጋይድ የሚያደርግ ሰው አለ፣ ግን እኛ አልፈለግንም እና የሆነ ከፊታችን የሆነ ሰዎች አሉ። እነሱን እየተከተልን እየሄድን ነው። እነዚህም እንደኛ ቱር የሚያደርጉ ሰዎች ናቸው። እንደኛ ፍሮም ራሽያ ሉክ በጣም እርቀቱን ከላይ ነው ያለው። ወደዚህ ስናይ ደግሞ እዚህ ጀለስ ደግሞ ከኋላ አለ። What's your YouTube channel's name, bro? Tell me. My YouTube channel is Wonder Zalalam. Wonder Zalalam. Okay. ይሄ ድልድይ ነች ናት። ድልድዩ የወንዝ መሻገሪያ። ይሄ ማለት በጣም ድሮ የተሰራ በጣም የቆየ እንደሆነ ያስታውቃል። መቼ እንደተሰራ ለግበጋ ግን የጥንት እንደሆነ ያሳያሉ። እነዚህ ጋር ነው አብረን ቱር እያደረግን ያለ ነው ጋይስ። በገብርኤል ማየውን መቤቴን አታምኑም። የገብርኤል ያለ ይሄኛው እንደምታዩት ከኋላ ያለው የፏፏቴው ማለት ነው ከአባይ ወንዝ ነው ከዛ የሚመጣው እና ለምን የአካባቢው ማህበረሰብ ይሄን ጭስ አባይ ፏፏቴ እንዳሉት አሁን ነው ግልጽ ሆነ። እንደምታዩት ውሃው ከዛ ሲመጣ ማለት ከሩቅ ናችሁ ስታዩት ውሃው በጣም ነው ወደ ታች ሲወርድ በቃ የሚጨስ ነው የሚመስለው። ከሩቅ ነው ሲታይ ማለት ነው ውሃው ጭስ የሚወጣ ነው የሚመስለው እንደምታዩት ነው። እና በጣም ነው የሚያምረው። የአካባቢው ማህበረሰብ ለዛ ነው ጭስ አባይ ብለው ስም ያወጡለት። እንደምታዩት 1 2 3 ታውን ቱር 3 እንትና አይተናል። በቃ ምን አይነት ቀን ነው! ባህር ዳር ላይ ሆናችሁ ይሄን ካላያችሁ በቃ እግዚአብሔር ምስክሬ ነው። ምን ብዬ ልንገራችሁ? በጣም ነው የሚያምረው። ጉብኝታችን ይቀጥላል። እዚህ ጋር ስቆም የተሰማኝ ስሜት በጣም ከምላችሁ በላይ ነው። ይህ በሰው የተሰራ ሳይሆን የእውነት በተፈጥሮ የተሰራ የኃይል ማዕከል ነው። አየሩ፣ የውሃው ድምፅ እና ምን ብዬ ልንገራችሁ፣ ይህ ውበት በእርግጥም ወንደረር መሆን ማለት ይሄን የመሰለ ድንቅ ስራ ማየት ነው። Blue Nile, bro. This is Ethiopian, bro. Woo! ጋይስ የዛሬው ቪዲዮአችን ይህንን ይመስል ነበረ። እናንተ ኮሜንት ሴክሽን ላይ ከዚህ በፊት ሄዳችሁበት ቱር አድርጋችሁ የወደዳችሁበት ቦታ ቱር አድርጋችሁ የተመቻችሁ ቦታ የት ነው? እኛ ዞሮ የዛሬው ቪዲዮ ይህንን ይመስል። ወንደረር ዘላለም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቀጣይ በማይገመት ቪዲዮ ነው የምንመለሰው ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል።
ጭስ አባይ